ሁሉን አቀፍ ትምህርት ምንድን ነው? በጫካ ውስጥ ያሉ የተወሰኑ እንስሳት ትምህርት ለመጀመር ወሰኑ። ተማሪዎቹ ወፍ፣ ሽኮኮ፣ አሳ፣ ውሻ፣ ጥንቸልና አእምሮ ዝግመት ያለባት አሳፉኝት ነበሩ። የትምህርቱን ካሪኩለም ለመቅረጽ አንድ ቦርድ ተቋቋመ። እናም መብረር፣ ዛፍ መንጠላጠል፣ መዋኘትና ምድር መቦርቦር ሁሉን አቀፍ የትምህርት ይዘቱ እንዲሆን ተወሰነ። ሁሉም እንስሳት ሁሉንም የትምህርት አይነት መውሰድ ይጠበቅባቸዋል። ወፍ መብረር ላይ በጣም አሪፍ ነበረች፣ እናም ኤ ነበር የምታገኘው። ምድር መቦርቦር ላይ ግን ማንቁርቷንና ክንፎቿን መስበር ሆነ ስራዋ። እናም በውጤቷ ማሽቆልቆል ጀመረች። ብዙም ሳይቆይ በመብረር ትምህርት ሲ ማምጣት ጀመረች። እርግጥ ነው ዛፍ በመንጠላጠልና በመዋኘት ትምህርትም ኤፍ ነበር የምታገኘው። ሽኮኮ ዛፍ በመንጠላጠል ትምህርት የሚደርስባት አልነበረም። በመዋኘት ግን አልተሳካላትም። አሳ ምርጥ ዋናተኛ ነው፣ ነገር ግን ከውሃ መውጣት አልቻለምና በሌላ በሁሉም ትምህርቶች ኤፍ ነበር የሚያገኘው። ውሻ ትምህርቱን አልተቀላቀለም። ታክስ መክፈሉንም በማቆም መጮህ የካሪኩለሙ አንድ አካል ሆኖ ይካተት በሚል ከአስተዳደሩ ጋር እሰጥ አገባ ውስጥ እንደገባ ነው። ጥንቸል ምድር በመፈልፈል ትምህርት ኤ ነበር የምታገኘው። ዛፍ በመውጣትና ዋና ግን ችግሯ ነበር። ዛፍ ስትወጣ በተደጋጋሚ እየወደቀች በጭንቅላቷ ነበር የምታርፈው። ይባስ ብሎ የአንጎል ጉዳት ደረሰባትና ብዙም ሳይቆይ ምድር መቦርቦሩንም እንኳን በወጉ መከወን ተሳናት። እናም በምድር መቦርቦር ትምህርት ሲያገኘች ሁሉንም ትምህርት አሳመራ ግማሽ ውጤት የምታገኘው የአእምሮ ዘገምተኛዋ አሳፉኝት የክፍሉ ሰቃይ ተማሪ ሆነች። ሁሉን አቀፍ ትምህርት እንዲያገኝ በመደረጉ ቦርዱ ተደሰተ። እውነተኛ ሁሉን አቀፍ ትምህርት የተማሪዎችን ፊልድና በፊልዳቸው ብቁ መሆንን ሳያሳጣ ተማሪዎቹን ለህይወት ያሰናዳቸዋል። ሁላችንም ብንሆን በተሰጥኦ የሆነ አይነት ጥንካሬ ያለን። 3 ግራም እንኳ የማይሞላ ክብደት ያላት ሚጢጥየዋ ሃሚንግ በርድ ወፍ የተወሳሰቡ መተጣጠፎችን እንዳሻት የመከወን ተሰጥኦ አላት። ለምሳሌ ክንፎቿን በሰከንድ 75 ጊዜ ማርገብገብ ትችላለች። ይህ አየር ላይ እየተንሳፈፈች ሳለ ከአበቦች ላይ ኔክታር ለመምጠጥ ያስችላታል። መምዘግዘግ፣ መስፈንጠርና እንጣጥ ማለት ግን አትችልም። 125 ኪሎ ግራም ድረስ ክብደት የምትመዝነው ሰጎን ትልቅ የወፍ ዘር ናት። መብረር ግን አትችልም። የሆነ ሆኖ ግን ባንዴ ከ4 እስከ 5 ሜትር እየዘለለች በሰዓት እስከ 75 ኪሎ ሜትር ትሮጣለች። ድንቁርና መሀይም መሆን ነገሮችን በትክክለኛ መንገድ ለመከወን ለመማር ፈቃደኛ አለመሆንን ያክል አያሳፍርም። ቤንጃሚን ፍራንክሊን። የእውቀት ምታቱ ትምህርት አይደለም፣ መሀይምነት እንጂ። ሞኝ ሰዎች በመሀይምነት የተገኘ ያልተለመደ አይነት በራስ መተማመን አላቸው። መሀይም መሆን በራሱ ስህተት አይደለም። እድሜ ልክ አለመብሰል ግን ደደብነት ነው። አንዳንድ ሰዎች ድንቁርናን አከማችተው ሲያበቁ ከትምህርት ጋር ያምታቱታል። ድንቁርና በረከት አይደለም። ድንቁርና መከራ፣ ሰቆቃ፣ ድህነትና በሽታ ነው። ድንቁርና በረከት ቢሆን ኖሮ ታዲያ ለምንድን ነው ብዙ ሰዎች ደስተኛ ያልሆኑት? ወደ ትካዜ፣ ፍራቻ፣ ግትርነት፣ ራስ ወዳድነትና አድሏዊነት የሚጨምር ትንሽ እውቀት አደገኛ ከሆነ የበዛ ድንቁርናም እንዲሁ ነው። ጥበብ ማለት ድንቁርናን አንቅሮ መጥፋት ማለት እንጂ ሌላ የተለየ ነገር የለውም። የምንኖረው በመረጃ ዘመን ነው። የመረጃ መጠን በየዓመቱ እጥፍ እየሆነ እንደመጣ ይገመታል። መረጃ እንደ ልብ ባለበት ሁኔታ ድንቁርናን አንቅሮ መጥፋት ቀላል ነው። 3ቱም መዎች ማንበብ፣ መጻፍ፣ ማስላት ተምረናል። ነገር ግን ሰብአዊ ክብርና ሩህሩህነትን መረዳት የሌለበት መማር መመራመር ፋይዳው ምንድን ነው? ትምህርት ቤቶች የእውቀት መፍለቂያዎች ናቸው። የተወሰኑ ተማሪዎች ለመጠጣት፣ የተወሰኑት ፉት ለማለት፣ የተቀሩት ደግሞ ተጉመጥምጠው ለመጥፋት ይመጣሉ። ቀልብ ከ5 የስሜት ህዋሳቶች ጋር ተወልደናል። መዳሰስ፣ መቅመስ፣ ማየት፣ ማሽተትና መስማት። ስኬታማ ሰዎች ግን 6ኛ ህዋስ አላቸው። ይኸውም ቀልብ ነው። ቀልብ ነገሮችን ባሉበት የማየትና እንደ ፍጥርጥራቸው የመከወን ችሎታ ነው። ቀልብ በሌለበት ትምህርትና እውቀት ጥቅም ላይ መዋል ትርጉም የለሽ ነው። ቀልብ የትምህርት ውጤት መሆን አይጠበቅበትም። ቀልብ የሌለበት ምርጥ ትምህርት ዋጋ የለውም። ሞልቶ የተትረፈረፈ ጥበብ ቀልብ ይሰኛል። ምሳርህን ሳል። ዛፍ ቆራጩ ዮሐንስ ለአንድ ኩባንያ ለ5 ዓመታት አገልግሏል። እድገት ግን ፈጽሞ አግኝቶ አያውቅም። ኩባንያው ቢላልን ቀጠረው። እናም ቢላል በ1 ዓመት ውስጥ እድገት አገኘ። ከዛም ቢላል በ1 ዓመት ግልጋሎት ብቻ እድገት ማግኘቱን ዮሐንስ ተቃወመና ስለ ጉዳዩ ለመነጋገር ወደ አለቃው ሄደ። አንተ ከ5 ዓመታት በፊት ትቆርጣቸው የነበሩትን ዛፎች ቁጥሮች ነው አሁንም ድረስ እየቆረጥክ ያለኸው።
እኛ ውጤት ተኮር ኩባንያ ነን። እናም ምርታማነትህ ከጨመረ እድገት ብንሰጥ ደስተኛ ነን በማለት አለቃው ተናገረ። ዮሐንስ ተመልሶ ወደ ሥራ ገበታው ሄደና አብዝቶ መፍለጥ ጀመረ። ከወትሮ በተለየ ረዘም ያለ ሰዓት ሰራ። እንደዛም ሆኖ ግን ተጨማሪ ዛፎችን ለመቁረጥ አልቻለም። ዮሐንስ እንደገና አለቃው ጋር ሄደና ነገረው። ምናልባት እኔ እናንተ ያላወቅነው ነገር ግን ቢላል የሚያውቀው ነገር ይኖራል ሲል መለሰለት። ቢላል እንዴት ተጨማሪ ዛፎችን ሊቆርጥ እንደቻለ ዮሐንስ ጠየቀው። ሁሌ አንድ ዛፍ ከቆረጥኩ በኋላ ምሳሬን ለመሳል የ2 ደቂቃ ፋታ ወስዳለሁ። ምሳርህን ለመጨረሻ ጊዜ ሳልከው መቼ ነው? በማለት ቢላል መለሰለት። እውነትም ምሳርህን ለመጨረሻ ጊዜ ሳልከው መቼ ነው? ያለፈ ክብርና ዝና እንዲሁም ትምህርት የሚፈጥሩት ይህን ያህል ልዩነት የለም። ምሳሩን ያለማቋረጥ በተከታታይ መሳል ግን ግድ ይለናል። አይምሮህን መግበው። ሰውነታችን በየቀኑ ጥሩ ምግብ እንደሚያስፈልገው ሁሉ ህሊናችንም ዕለት ዕለት ጥሩ ሀሳቦችን ይፈልጋል። በቀደሙት አረፍተ ነገሮች ውስጥ ጥሩ ምግብና ጥሩ ሀሳቦች የሚሉት ቁልፍ ቃላት ናቸው። ሰውነታችንን አሰስገሰስ ምግብ እንዲሁም አይምሮአችንን የማይረቡ ሀሳቦች ከመገብናቸው ደካማ ሰውነትና የታወከ አይምሮ ነው የሚኖረን። ሳይዛነፉ ለመዝለቅ በተቀደሰውና አዎንታዊ ነገሮችን መመገብ ግድ ይለናል። ተከታታይ አዎንታዊ ትምህርት ወደ አዎንታዊ አስተሳሰብ ይመራል። አዎንታዊ አስተሳሰብ ያላቸው ሰዎች የመንፈስ ጥንካሬን በልምምድ በመገንባት አከማችተው በውድድር ወቅት አይበገሪነታቸውን የሚሰነዝሩ አትሌቶችን ይመስላሉ። ባይለማመዱ ኖሮ የሚሰነዝሩት ምንም ነገር ባልነበራቸው ነበር። በተመሳሳይ መልኩም አዎንታዊ አስተሳሰብ ያላቸው ሰዎች የተቀደሰውን ብርቱውንና በጎውን ዕለት ዕለት ሳያቋርጡ አይምሯቸውን በመመገብ የአዎንታዊ አመለካከት ክምችትን በየጊዜው ይገነባሉ። ሁላችንም ብንሆን በጎ ያልሆኑ ነገሮች እንደሚገጥመን ያውቃሉ። እናም የአዎንታዊ አመለካከቶች ክምችቶች ካለን ልንወጣው እንችላለን። አለበለዚያ ግን አሉታዊ ሚዛን ይደፋል። አዎንታዊ አስተሳሰብ ያላቸው ሰዎች ቂሎች አይደሉም። እናም ሕይወትን እንደ ጋሪ ፈረስ አይናቸውን ሸብበው አይዘልቋትም። ሕጋቸውን ለይተው የሚያውቁ ነገር ግን ደግሞ ጥንካሬዎቻቸው ላይ የሚያተኩሩ አሸናፊዎች ናቸው። በሌላ በኩል ተሸናፊዎች ጥንካሬዎቻቸውን ያውቃሉ፣ ሆኖም ግን ድክመቶቻቸው ላይ ያተኩራሉ። ደረጃ 5 ለራስ የሚሰጥ አዎንታዊ ክብርና ሙገሳን ገንባ። ለራስ ያለ ክብርና ሙገሳ ምንድን ነው? እኛ ስለ ራሳችን ለራሳችን የሚሰማን መንገድ ለራስ ያለ ክብርና ሙገሳ ነው። ውስጣችን ጥሩ ስሜት ሲሰማው የሥራ አፈጻጸማችን ያሻቅባል። እንዲሁም በቤትና በሥራ ቦታ ያለን ግንኙነት ያማረ ይሆናል። ዓለም ሸጋ ሆና ቅልብጭ ትላለች። ምክንያቱ ምን ሊሆን ይችላል? ምክንያቱም በስሜቶቻችንና በባህሪያችን መካከል ቀጥተኛ ቁርኝት